ሰዎች ናቸው እነዚህ ደግሞ ሲመጡ በባዶ እግራቸው ነው አብይ አህመድ እኮ ሰሌል ላይ ነበር ምተኛው አልጋ የለኝም የሚል እኔ ፍራሽ ላይ ተኝቼ አድጌ መጥቶ ጽዳት አስተማርኩ ሽንት ቤቱን አጸዳውልኝ ይለኛል መለስ ዜናዊ እንደዛ በባዶ እግሩ መጥቶ እንደዛ ይለኛል ፖለቲከኞቹን ነው ምልሽ እናንተ የአዲስ አበባ ልጅ የኮንዶም ትራፊ ትላላችሁ አማራ ብሔርተኞች አክራሪዎቹ ማለት ነው እናንተ ግን ከአማራ ክልል ይመጡት ሜዳች ኳስ ምንጮት ሜዳ ላይ ሲጸዳዱ ነው እኛ ምናጸዳው እናንተ የገጠር ልጆች የአዲስ አበባን ህዝብ ስለ ጽዳትም ሆነ ስለ ስልጣኔ ልታስተምሩን አትችሉም ስለ ፖለቲካ ማለት ነው ይሄንን get this right የአዲስ አበባ ልጅ የሰለጠነ ነው ኢኮኖሚ ላይ ኖረው ይችላል ሰፈሩ ሊቆሽሽ ይችላል ያ ደግሞ የመንግስት ስራ ነው የመንግስት በደል ነው እንጂ እናንተ ሰልጥናችሁ እናንተ አውቃችሁ እናንተ ኮናችሁ እርስ በርስ እንድንገዳደል ምክንያት ሆናችሁ ሁላችሁም የገጠር ልጆች ኮናችሁ አማራ በዩ ትግሬ በዩ ኦሮሞ በዩ ከዛ የምትመጡ ሰዎች ናችሁ የኢትዮጵያ በእናንተ ነው መከራ ያየው ነው እመኝ ይሄንን እንጂ አዲስ አበባ ላይ ሰው በከነነብ ሲቃጠል አላየንም ቆይ አዲስ ታይምስ ተረጋጋ የገጠሩ አካባቢ ባይኖር አዲስ አበባ ማትኖርም የገጠሩንም አሁን ነፃ የሚያወጣው እኮ የአዲስ አበባንም አሁን ነፃ የሚያወጣት እኮ የገጠሩ ተዋግቶ ነው እንጂ የአዲስ አበባ ስንቴ መከራ መጣችሁብን ነፃ የምታወጡት ምንድነው ሆዳችሁ ነው ነፃ የምታወጡት አንተ ተረጋጋ ዘራችሁ ነው ነፃ የምታወጡት ነፃ የምታወጡት ነገር የለም ስርዓት አዳርግ ዮኒ የኔ ተራው የኔ ነው እንዴ ሚውታ እንጂ ዮኒ እንዴ ተቆጣ እንዴ ነው ተራ ቆይ ሪስፔክት መደራረግ አለብን ባይዞ ማለት ነው እኔ ሪስፔክት ያስፈልጋል አንደኛ አንተንም ነፃ የሚያወጣህም ሆነ አርሶ የሚያበላህ ገጠሬው ነው ባይዞ ይሄንን ማወቅ አለብን ገጠሬው ያረሰውን መንገድ ዘግቶ ስለ ዮኒ ስለ አርሶ እኔ ስለ አርሶ አደር ስለ ገጠሬ አላወራም ስለ ፖለቲከኞች ነው ያወራው እናንተ ቆይ ይኸውላችሁ የሁለታችሁ ኔጌቲቭ ኤነርጂ ስለሆነ ልትግባቡ መቼም አትችሉ ያንተን እኔ በተወሰነ መልኩ አስረዳለሁ እሷ በገባት ደግሞ ትናገራለች ያለው ምንድነው የገጠር ወንድምና እህቶችን አይደለም እያለ ያለው አሁንም በፖለቲካ ላይ ያሉት መተው እና ስልጥናችሁ እያሉን ነው እሱን ደግሞ አንቀበልም እያለ ነው ለምን ማን ነው ይሁን ያሰልጥን ያለ ማን ነው ነገራችን ላይ እያንዳንዱ መጥቶ የአዲስ አበባ ልጅ ያልሰደበዋል እንዴ ማን የኮንዶም ትራፊ ያላል አዲስ አበባ ልጅ ይሁን ወይ ይሁን ያንተነገዘነም ያለው የአዲስ አበባ ልጅ በፌስታላርን እየጠቀለልክ የምትጥል ያላል ማን እንዴ ይሄው አሁን አጠገብ ላይ ቁጭ ብሎ እኮ መሬት ላይ ካካ ያረገ ብሎ እኮ የገጠርን ህዝብ እኮ አዲስ ታይምስ ተሳደበ ኖ ነበሩ አሁንም ቢሆን ገጠር ላይ ብትሄጂ ምን ላይ ነው የሚጸዳዱት ሽንት ቤት በስነ ስርዓት ተሰርቶ ነው የሚጸዳዱት ግን ይሁን የማን ችግር ነው የሀገሪቷ ችግር ነው ኤግዛክትሊ ስለዚህ ምንኛ እንደዛ ሆነሽ መተሽ እኮ እኔን ጽዳት ላስተምር ስትይ ነው እኮ ሂፖክራሲው ነው የምልሽ እንደዛ ሆነሽ መተሽ እኔን ላሰልጥናት በይኝ ማንነትሽ ነው አጋባቸውና አገላገል ነው ኖ እንደዛ ዮኒ ገብቷል እንደዛ ሆናችሁ መታችሁ እኛን ላሰልጥን እኛን ላዘምናችሁ አትበሉን ወይንም ደግሞ አሰለጠናችሁ አትበሉን ብንልም እኮ ለምን ይችን ብቻ አስጨርሰኝ እኔ ያላነሳው ይሄንን ይችን ብቻ ያዳመጥኩ ነበር ጃፒ ሚውት አድርግ ጃፒ በእናትህ ስሞች ጃፒ ደግሞ ነገር አታበላሽ በእናትህ ሚውት አድርግ ጃፒ አይደለም መግባባት አለባችሁ እንዴ ቤቲ ሁሉ ጊዜ ሚውት አድርግ ቆይ እንዴ አንተ በመሃል ሆነ የበለጠ ችግር ፈጠርክብን እኮ ስትጨቃጨቁ ይደክመናል ጃፒ አንተ አውቀህ ነው የምታደፈርሰው ሚውት አድርግና እኔ እና እሱን ጨርስ እንዴ ተስማማችሁ እኛ ምንድን ነው የማደፈርሰው ዮኒ ጃፒ ሚውት አድርገው ጃፒ ስራይ ብሎ ነው ይሄንን የሚያደርገው በእናትህ ተስማሙ ወይኔ አዲስ ታይምስ አንድ ነገር ልበለውና ከዛ እኔ ወደ ሌላ ወደ ቴዲ ልምጣ አዲስ ይሁን ምን መሰለህ መናደድ የለብህም ለምሳሌ አዲስ አበባ የመጀመሪያውን ሬስቶራንት የከፈተችው ከገጠር የሄደችው ጣይቱ ነች የአዲስ አበባ ህዝብ በእጅ ከመብላት በሹካ መብላት እንዲለምድ ሬስቶራንት እንዲበላ ስልጣኔ ቲያትር ቤት ብትሄድ ምን ብትል ብዙ አብዛኛውን ነገር የአዲስ አበባ ህዝብ የተሻለ ነገር እንዲኖረው ከገጠር የመጡ አባቶቻችሁ ናቸው መጣው ሬስቶራንት ቢከፍቱ መኪና ቢያስገቡ ባቡር ሀዲድ ቢያስገቡ ይህንን መቀበል አለብህ ዛሬም የአዲስ አበባ ልጅ ኦፍ ኮርስ የታረሰውን አብስሎ ሊበላ ይችላል እንጂ ማረስ አይችልም የተተኮሰበትን ስልጣን ሊያዝ ሊል ይችላል እንጂ መተኮስ አይችልም ገብቷል የገጠሩ አካባቢ የሚበልጠው በብዙ ነገር ምን የአዲስ አበባ ልጅ ወታደር የለም እያልሽ ነው
what are you talking about? መተኮስ አይችልም የአዲስ አበባ አዲስ አንዴ ሰው ትጨርስና እንገላገልና ደግሞ በተራችን ነው። አዲስ ጃፒ በእናትህ መተኮስ አይችልም። ዮኒ እየሰማ ነው። ዮኒ እኮ ወታደር ነበር። ዮኒ እየሰማ መተኮሳችን። እሺ ግን በቃ ትጨርስ ደቂቃ ነው። ገና ሀሳቤን ሳልጨርስ እንዴት ታደርሳለህ? እንዴ ረቶ በእናትህ ቆዩልህ። እኔ አንድ ነገር እኔ ሜዳው ላይ ስንገናኝ ይሻላል። አዎ ብንከባበር ይሻላል። ለኛ መሳሪያውንም ሽጠነዋል። ቤት ይታይ አዲስ አበባ አሁን ራሱ እኮ የአዲስ አበባ ልጅ ነፃ ከወጣ በጎንደር የኔ አጀንዳ ቴዲ አፍሮ ነው። ፕሊዝ ወደ ቴዲ ለመሄድ አልፈለግሽም። የኔ ይኸውልሽ እስር ታስረዋል። ስለሌላ ፖለቲካ ሌላ ጊዜ እናወራለን። ቴዲ ነው ወንድማችን የታሰረው ድምፅ የሆነው በመሀል ከተማ ላይ ድምፅ ሆኖ ይህን ያህል መስዋዕት የከፈለው ቴዲ ነው። ሌላውን ሌላ ጊዜ አውሩት አልኳችሁ እኮ። እኔ አንድ ሴት እህታችሁን ጃፒ ግን እንደው ጃፒ ግን ተው፣ ስለ ጉልበት አምላክ ተው፣ ስለ ጉልበት አምላክ ሻኛ እንወድሻለን እኮ ግን በቃ ስለ ጉልበት አምላክ። እሺ ስለ ቴዲ ላውራ ግድ የለም። አንቺ ከአዲስ ጋር ያለሽን ፍቅር ሌላ ቀን ጨርሺ። ዛሬ የእኛ ስሜታዊ ነን። ቴዲ ጫና ፈጥረውበታል። ቴዲ አዲስ ታይም ስቶ ከሁለት ጎጃሜ ጋር ገጥሞ ነው መከራ የበላው። ሚስቱ በዛ በኩል አንድ ጎጃሜ፣ በዚህ በኩል ከኔ ጋር ገጥሞ መከራ እሷ ገነት ነች። ገነትን ሁለት ባለ ፎቅ ምርጫለህ አንተ። ገነትን ባትሆን ገነት እያልከመለ በመሀል ጎጃምነት አላገባትም። ዮኒ ያውቃል ስለኔ ባይዘው ዮኒ ሁለታችንን አግኝቶን ስለሚያውቅ ስለኔና ስለሚስቴ ዮኒ ማውራት ናት። እግዚአብሔር ምስክሬ ዮኒ ማውራት ይችላል ስለሷ። በጣም በጣም በልዬ ሆንቃለ ቤቲን አግባባለን። እሺ ዮኒ በቃ ሁሌ ሲገናኙ ጸብ ነው። አግባባለን ይፋለጣሉ አልኩ። እሺ ስለ ቴዲ ላውራበት። ቴዲ አውሪልኝ። ባንዲራውን ያቃጠልሽውንም በዛው ንገሪኝ። ቻፕ ኮፒ እኔ ቤትዬ እኔ ቤት እንደ እኔ እኮ እንዲሁ ይሄ ልጅ ግን ይሆን ተው መከራው ግን ይሄ ልጅ እኔ ለምን የሆነ ቦታ አትገናኙም? ሻይ ቡና ብላችሁ ማረምን እኔማ ቆይ እንደ ዳና ስዊዘርላንድ ሰመር መጣለሁ ስዊዘርላንድ ተገናኙና ሻይ ቡና ብላችሁ አውሩልን። ችግራችሁ ፍቱበት ቦታ በዚህ ሳመር ሄዳለሁ። እንዴት እንደሆነ አነጋገራችሁ አናቱን ለሁለት በርግሼ ነው የምገላግለው ይሄን ልጅ ባለፈው ግንባር ላይ ብልት ለጥፋለሁ አለች። ይቺ ሴትዮ እኮ ስንቴ ነው የምትገኘው? እኔ እኮ አስተሳሰብሽን አስተካክል። ባገኘህ አዲስ ሳይንስ በፈጣሪ እንደው በፈጣሪ ነው። ኧረ ቤቲ ሻሲ ስለ ቴዲ አፍሮውን በጣም እሺ፣ ስለ ቴዲ ላውራ። እሺ በቃ ታውት ፖለቲካና ሶራይ ብላችሁ ስለ ቴዲ ላውራ። እኔ አሁን ዮኒ ጥያቄ አለኝ። አንድ ጥያቄ አለኝ። ምንድነው የቴዲ ማለት አሁን የተወሰነ አሁን እኔ የሆነ አማራ እንደምለው ወይ ሰንበዲ አዲስ አበባ ልጅ ምናምን እንደሚለው አይደለም። ኢትዮጵያዊ ነው። ስለተገፋው የኢትዮጵያ ሕዝብ የሚዘምር ከድሮ ጀምሮ ምናምን ኢትዮጵያዊ ነው። እኔ በዚህ ጉዳይ ላይ ሊሰመርበት ይገባል። ይሄ ቴዲን የሆነ ቅርጽ ማስያዝ በጣም ትክክል አይደለም። መላው የኢትዮጵያ ሕዝብ ከጫካ አንድ ሰው እያዳመጥኩ ነበረ ባለፈው እና በረሃ ውስጥ ነበር የምሰራው። ያለሁበት ቦታ ኔትወርክ ስለሌለ ኔትወርክ የማገኝበት ቦታ መጥቼ ወደ ስንት ሺህ ብር ነው ከፍዬ ኔትወርክ ምንድነው ገዝቼ ዘፈኖቹን አውርጄ ተመለስኩ ሲል ሰምቼዋለሁ። አንድ ሰው ከገጠር ማለት ነው። ይሄ ከገጠር ጫካ ውስጥ በረሃ ውስጥ ስራ የሚሰሩ ሰዎች ናቸው። እና ቴዲን የሆነ እንትን ማስያዝ አያስፈልግም። የሆነ አዲስ አበባ ስለተወለደ ምናምን አይደለም። ባይዘይ ምልህ እኔ አሁን ለምሳሌ ግማሽ ቤተሰብ አዲስ አበባ ነው የተወለደ፣ ግማሽ ቤተሰብ ጎጃም ነው የተወለደ። ይሄ በጣም ሮንግ ነገር ነው። ባይዘው የአዲስ አበባ ገጠር ምናምን የሚል ነገር ኢትዮጵያዊ ነን ካን ኢትዮጵያዊ ነን በዛ ጉዳይ ነው። ሌላው ምንድን ነው የአብይ አህመድ መንግስት ያው አሁን ላይ ፍራቻ ብቻ ሳይሆን እልክ ያለበት መንግስት ነው። አብይ እውር ነው። አብይ ምንድነው አምባገነን ነው። እንደ ሳያስብ የፈለገውን ነገር በቃ ለምን ተነካው በሚል ልክ ተነስቶ ድምጥ ማጥፋት የሚፈልግ ልከኛ ሰው ነውና ማንኛውንም እርምጃ ለመውሰድ ወደኋላ ይላል ብዬ እኔ አላስብም። አሁንም አብይ እንደውም ሞር ማነው ቴዲ እንደውም ሞር በወያኔ ዘመን
በ17 መርፌ በጠቀመው ቁምጣ ምናምን ብሎ ሲዘፍን ወያኔ ያኔ አላሰረው። ወያኔዎች ሞር ስማርት ስለሆኑ ማንኛውም ሰው በነፃነት ሀሳቡን መግለጽ ይችላል ብለውም ስለሚያስቡ ብቻ ሳይሆን በእርግጥ በዛ ሰዓት የነበራቸውን ፓወር እናውቃለን፣ እና ያህል ጨቋኞችም እንደነበሩ እናውቃለን። ግን የሚነኩትን ያውቃሉ እነሱ ጠንቅቀው። ይሄኛው ግን አራስረውታል። ቤት ያተሳሰኝ አይ ቴዲ የታሰረው በሰው ገጨ በሚል ሰበብ ነው እንጂ በ17 በማንኛውም እሱ ምክንያት ነው። ቤት የለም እሱ ለማሰር ፈልጋለሁ እንጂ በመርፌ ነው ያሰሩት። አይ በመኪና ምናምን ሰበብ አድርገው ነው። በዘፈኑ አሳበው ነው ያሰሩት። እንደዛ ነው። ዘፈኑን ዳይሬክትሊ ዘፈንክ ብሎ ማሰር አይችሉም። አይሽ ሰው ገጨ ብሎ ያላደረጉም። እንደውም አሁንም አብይ አህመድ ያንን እንዳያደርግ እኮ ነው የሆነ የመጣበት ዓላማ። አብይ አህመድ ያንን እንዳያደርግ ለምንድን ነው ለቴዲ ድምፅ እንሁነው ወይም ደግሞ ቴዲ ጥሩ ቦታ ላይ እንዲሆን ለምንድን ነው ማንሰባሰበው? ገባሽ? ሁላችንም ኢትዮጵያኖች ቴዲ ጥሩ ቦታ ላይ ኦልሬዲ ካልሆነ ጃፒ ቴዲ ኦልሬዲ ጥሩ ቦታ ላይ ካልሆነ ካሁን በኋላ እውነት ኢትዮጵያ ውስጥ ካለ ቴዲ የትም ቦታ ማድረግ አንችልም። እኛ ሞር ፓወር ያለው መንግስት እጅ ላይ ነው ያለው። ቴዲ ቤቱ ነው ያለው። ቤቲ መረጃ ልስጥሽ። ቴዲ እዛው አዲስ አበባ ነው ያለው። ቤቱ ነው ያለው። ዛሬ ማታ እስከጨራሹ ሌሊት ላይ ሄደው 6 የፌዴራል ፖሊሶች ቤቱን አንኳኩተው አልከፍትም ብሏቸዋል። ያለው አፕዴት ይሄ ነው። ለልጁ መስጠት እኛ እርስ በርስ እውነት ነው። አንዳንዴ ፖለቲካ ማወቅ አለብን። እልህ ስለምንያያዝ እንጨቃጨቃለን። የጋራ አንቺ አሁን እኔና አንቺ ያገናኘን የቴዲ ነው። ቴዲ ደግሞ ለኢትዮጵያ በሙሉ የሚሆን ነው። የዘፈነው ለኢትዮጵያ ነው። ለአዲስ አበባ ልጅ ነው። ለኢትዮጵያ ሕዝብ ነው በሙሉ ለአማራው፣ ለሁሉም አይደለም። ስለ ባንዲራው ነው የዘፈነው። ስለ እኩልነት ነው የዘፈነው። ስለዚህ እዛ ላይ ፎከስ አድርገን የሚለውን ነገር ጃፒም የሚለው ዮኒም የሚለው እኔና አንቺ ጭቅጭቃችንን ወደኋላ እናድርገው። ባይሆን በጎጃሜነታችን ሌላ ቀን እናወራለን። ስለዚህ ዛሬ ቴዲ ላይ ፎከስ እናድርግ። ትክክል ቤትዬ፣ የሁለታችሁ ፍቅር ቀስ ብሎ የሚደርስ ነው። እኛ የምንፈልገው አንተ ልጅ ፍቅር ፍቅር እያልክ ከትዳሬ እንዳታፈናቀለኝ። እኔ እና እሷ ፍቅር የለን። የፖለቲካ ምን ሆነ ነው አንተ ሰውዬ? አዲስ ታይፕ ለጃፒ እኔ ባለ ትዳር ነኝ። የራሴ ፍቅር አለኝ። ቤት የራሷ ፍቅር አለ። ይሁን ለጃፒ ሳይነግረው አይቀርም ለጓደኛው። ቤት የሲ ጠንከራ አድርገሽ አንቺ ፖለቲካ የምታውቂ ሰው ነሽ። ጠንከራ አድርገሽ ወንድማችን ቴዲ አፍሮ በሚደርስበት ችግር ላይ ቀድሞ ሳይደርስበት መኪና ገጨህ የሚበሉት በታክስ ማጭበረበርክ ብለው ከማሰራቸው በፊት የአዲስ አበባ ህዝብ የኢትዮጵያ ህዝብ እንዲቆምለት ድምፅ እንሁነው ብሎ ነው ዮኒ የመጣው። አሁን በውጭው ዓለም የሚኖረው እኔ ይሄ ኢትዮጵያዊ ነኝ ብሎ ለዘመናት እንግዲህ ኢትዮጵያ ተደፈረች ብሎ በወያኔ ዘመን እምነት ታማኝ ምናምን ያገር ሰው ሲያቀራራ አይደል የነበረው። ስለዚህ አሁን ላይ እውነት ኢትዮጵያ ከሆነች እንትናቸው የምታንገብግባቸው እውነት ስለ ኢትዮጵያዊነት ስለነበረ የሚሰሩ የነበረው አሁን ጊዜው ነው። በተለይ ቴዲ በዚህ ዘመን ደፍሮ ወጦ የማይደፈረውን ደፍሮ ራሱን መስዋዕት አድርጓል ቴዲ። ስለዚህ እያንዳንዱ በተለይ በውጭ ዓለም የሚኖረው የኢትዮጵያ ኮሚኒቲ ለቴዲ ድምፅ መሆን ያስፈልጋል። ቴዲ ድምፅ ሲኮነው ኢትዮጵያኖችን በሙሉ የተገፉትም ያው ድምፅ ያገኛሉ ማለት ነው። ይሄንን ነው የማምነው። ግን ምንድነው እኔ አንድ የጠረጠርኩት ነገር ምንድነው አብይ ያሰረው ቴዲ ቤት እንደሄደ ሰምቻለሁ፣ እንዳንኳኳም ሰምቻለሁ ምናምን። ግን ምንድነው የብቻ ለክትል ምንድነው ስራ አስፈጻሚ ሆነና አንድ ሰው አሰረን የተባለው እኔ የሆነ ነገ በእርግጠኝነት ጠዋት ላይ የሆነ በታክስ በምናምን ስላልከፈሉ በሚል ነው አጀንዳው ይቀየራል ብዬ የማስበው። የብልጽግናን አጀንዳ ብልጽግናን እናውቀዋለን። ባይዘው ብልጽግና አንዱም ፈሪ ነው፣ አንድም ደፋር ነው። ፈሪና ደፋር በጣም አስቸጋሪ የሚሆነው ምንድነው ሁለቱም ሳያስቡ ነው ሁሉን ነገር የሚፈጽሙትና አሁን አብይ ነገ ጠዋት ብድግ ብሎ እነዚህ ሁለት ሰዎች በምንድነው በሙስና ወይ በምናምን የሆነ ታክስ አልከፈሉም ምናምን በሚል በዛን የተከሰሱት በሚል አጀንዳው ከቴዲ ልቁንስ ወደ ታክስ እና ወደ ምናምን ይቀየራል ብዬ አስባለሁ። ብልጽግና እንደዚህ ነው በነገራችን ላይ ፖለቲካ የሚሰራው። እናመሰግናለን ቤትዬ፣ ሰዓትሽ አልቋል። እኔ ነኝ ተረኛው። ቁም ነገር አድርገው ሰልቅና ቀልድና ምናምን ለዛሬ ቁም ነገር እናውራ። ቁም ነገር ነው የማወራው ብራዘር። ስለምስቅ ቁም ነገር አይመስልም። እኔ አንድ ቀልድ አውርቼ አላውቅም። የሁለታችሁ ሚጥሚጣ እኮ ትቀድመሃለች። አንተ ሴት አክብር ደግሞ። ለነገሩ የለችም። አንቺ የለሽም። ሚጥሚጣ
ወይስ ገብተሽ ሱዳንሽ ሄድሽ? መርፌ ወጋች ነው ሚጥሚጣ። እሺ ጃፒ ሲሪየስ ሆነ ያለውን ሀሳብ እኔ እውነት በጣም ለቴዲ ሳይገባው ለሰላማዊ ህይወት መኖር የሚችለው ሰው ኢትዮጵያ ውስጥ ቁጭ ብሎ ስለ ህዝቡ የተሰማውን ስሜት እና ከዚህ በፊትም ደግሞ ለዚች ለኪነት አደራ ብሎ ጥላሁን ገሰሰ አስምሎታል በህዝብ ፊት። ያቺን መሐላ ተቀብሎ በየጊዜው ቴዲ ለሆዱ ሳይሆን ስለ ማንነቱ ስለ ህሊናው እየተጨነቀ ስለ ማህበረሰቡ ብዙ ነገር ትግል የሚታገል ወንድማችን ነው። አሁንም የኢትዮጵያ ህዝብ የደረሰበትን በደል በደብዳቤም ይሁን በምንም ይሁን በዘፈንም ይሁን አቅርቦታል። ዓለም ላይ እንዲሰማ ችግራችን እንዲታወቅ አድርጎልናል ቴዲ ማለት ነው። ስለዚህ አሁን በመጣበት ውርጅብኝ ይህ መንግስት እንቅልፍ ስላጣ በእሱ አካባቢ ያሉትን ሰዎች አስሯል። ነገ ከነገ ወዲያ ቴዲን እንደማያስሩት ማንም እርግጠኛ አይደለም። ስለዚህ ይህንን ህዝብ ነቃ ከእንቅልፍ ከተኛበት እያንዳንድ በረሃብም በችግርም ከተማ ውስጥ በጣም ያለው ችግር ማለት ነው ዮኒ አዲስ አበባ ላይ ማንኛውም ሰው በልቶ እንዳይኖር የተወሰኑ የመንግስት አገልጋዮች ወይ ደግሞ ስልጣን ያላቸው ሰዎች የተለያየ ቦታ ምግብ ቤት ምንም ሞልተው ሊበሉ ይችላሉ። ህዝቡ በችግርና በሰቆቆን የሚኖር ህዝብ ነው ያለው። ከሚኖርበትም ቦታ ተፈናቅሎ አንድ እንዳይሆን ተደርጓል። በዚህ አጋጣሚ በየትኛውም መንገድ ይሁን ሪከርድም ተደርጎ ይሁን በፌስቡክም ተላልፎ በዩቲዩብም ሊሰማ ይችላል። የሚሰማ ከሆነ ህዝቡ ነቅተ ጠብቅ ነው። የሆነ ነገር ቢፈጠር ሆ ብሎ መውጣት ነው ያለበት። ወጥቶ ወንድማችንን ለህዝብ የታገለውን ቴዲን ነፃ ለማውጣት መታገል ነው። አሁን ቅድም አዲስ ያለው ነገር እኔ በጣም ነው ያስደስተኝ። ብቻዬንም ቢሆን ባንዲራ ይዤ ወጥቼ ሰልፍ እወጣለሁ አለ። በጣም ይሄ ደስ የሚል ነገር ነው። እዚህ ሀገር እንደዛ ቢኖር እዚህ ጀርመን ሀገር ላይ የሚሰማ ቢሆን እንደዛ ባደርግ እኔም ደስ ይለኛል። በምንችለው አጋጣሚ ግን በየሀገሩ ያለን ሰዎች ሰብሰብ ብለን ድምፅ መሆን ያለብን። ወንድማችንን ከዚህ ችግር ማውጣት አለብን። ለአንድ ነፍስ ያልጨነቅም ብሏል። ለሱ እግዚአብሔር ያቅለታል። እኛ አይደለን የምናድነው። ግን ስለ ማንነታችን የምንጨነቅ ከሆነ ሁላችንም ዝግጁ ሆነን እንጠብቅ ነው የምለው እኔ። ትልቅ የፖለቲካ ክስረት ነው ያመጡት መንግስት። አመሰግናለሁ። ያ ትክክል። አይ ምንድነው አሁንም ፎከስ ማድረግ ያለባችሁ ሰው ባይቸገር ወይም ደግሞ ችግር ባይኖር ኢትዮጵያ ላይ 70 ሚሊዮን በላይ በ5 ቀን ውስጥ ሊያዳምጠው አይችልም። ኢምፓስብል። ከዛም ደግሞ መንግስት ደንግጦ መጀመሪያ 150 ህዝብ አስሮ ምንድነው ያለው ከአሸባሪ ጋር በመጠርጠር በተደረገ ግንኙነት በመጠርጠር የቴዲ ዘፈን በወጣ በነጋታ ከዛ የቴዲ መልስ ምት ተብሎ የስድብ ዘፈን ወጣ። የኦሮሞ መንግስት ነው ለማስባል አይደለም። ብልጽግና ልክ የሸገር ጁንታን የምወድለት ንግግር ይሄንን ነው። ብልጽግና የኦሮሞም አለበት፣ የአማራም አለበት፣ የትግራይም አለበት፣ የደቡብም አለበት ብሎ ነው የሚለው። አንድ ላይ ህዝባቸውን የሚያስጨፈጭፉ እዛ ውስጥ አለበት። ስለዚህ የሁሉንም ካልን ሰው እንደ አንድ ሊታገለው ይችላል። ብልጽግናን ግን ለኦሮሞ ከሰጠው የኦሮሞ ህዝብ የኔ ነው ብሎ ይቀበለዋል፣ ቢመራውም ቢጠላው። ግን እንደ አንድ መንግስት እንደ አንድ ጨፍጫፊ ተደርጎ ከታየ ምላሽ ለመስጠት ከባድ አይደለም። ህዝቡን አንድ ለማድረግ ከባድ አይደለም። ስለዚህ አሁንም እያልን ያለ ነው የኦሮሞ ህዝብን ይወክላል የሚል እዚህ ውስጥ የለም። ብልጽግና መንግስት ነው። እንደ መንግስት ግን መጠየቅ ባለበት ይሄ ሰው የህዝቡን ስሜት ስለተናገረ ህዝቡ ተቀብሎታል። ህዝቡ ያዳመጠው ለዚህ ነው። ካድሬዎች ጮው፣ የኢትዮጵያ ውስጥ ተደሰተ። ኢትዮጵያ ውስጥ እንዳይደመጥ ብትሞክሩም ነጮች ምን ይላሉ? ነምበርስ ዶንት ላይ። ቁጥሩ ቫይራል ነው የወጣው። ልትከላከሉ ኃጢአት ነው ልትሉ ልዘምቱበት ልትረግሙት ብላችሁ እያንዳንዳችሁ ተነስታችሁ ፖለቲካ ብትሰሩ የአንድ ሰው ድምፅ የ70 ሚሊዮን ድምፅ እንደሆነ አሳይቷል። ስለዚህ አሁንም የምለው ምንድን ነው የቴዲ አፍሮን
ግንኙነት ያላቸውን ሰዎች ማሳደድ ማለት ቴዲ አፍሮን ማሳደድ ነው። ስለዚህ በምን መልኩ አድርገን እነዛን ሰዎች ፍትህ መጠየቅ አለብን? ቴዲ ሳይነካ ጓደኞቹን በሙሉ ከበሉበት ብቻውን ከቀረ በለቅሶ በሐዘን በቃ በዋጋ ያጣል። ስለዚህ ያንን ነው አስተውሉ ብዬ የምናገረው። ቴዲ አፍሮ አጠገቡ ያሉትን አብረውት የሚሰሩ አብረውት የሚውሉ አብረውት ብዙ ነገር የሚያደርጉ ሰዎችን ከነጠሉት አሰሩት እኮ ምንም ትርጉም የለውም። ስለዚህ እኔ ቴዲን ከማሰር የተናነሰ ነገር ነው ያደርጉት እያልኩ አይደለም ያለሁት። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። ምክንያቱም ወዳጁን ካሰርከው የሚሰማውን ስሜት አስበው። አሁን ለምሳሌ የአዲስ ታይምስን አንዱን ልጅ ታሰረ። አዲስ ታይምስን ልደሰት ነው እንዴ? በዛ አይደለም። ይሄ እኮ ዴጎን ራውንድም እኮ አሁን ለአንተ እንዳልከው እሱን ነው የምልህ። ስለዚህ እኛ ድምፅ መሆን ያለበት በአሁን ሰዓት ነዋ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ነገር ዛሬ ማድረግ ያለብን የእኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት። ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው የማስበው። እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ቴዲ አፍሮ የሰራው ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን 1 2 3 ዘፈኖችን እንዳዘብን ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም ብሎ ነው የወጣ። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይህን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ሌሎቻችሁ ሀሳባችሁን መስጠት ትችላላችሁ። አመሰግናለሁ። ጁንታው አሜሪካ ስለሆነ በእንግሊዝኛ ትንሽ ያስተላልፍልን። በእናትህ ጃፒ ቀልዱን ተወው። ሌላ ጊዜ ጃፒ ተረጋጋ። ትናንት ነው የሸገር ጁንታ አሜሪካ ነገር ገባው። እንዴት አድርጎ? እሺ በቃ እኔ እንደ ሀሳብ እኮ ነው። ፕሊዝ ጃፒ፣ ሀሳቡ ስለሚመቸኝ ነው። ፕሊዝ ጃፒ፣ የቁም ነገር ቦታ ላይ ቀልዳ የሰው ህይወት ነው የያዝነው። ገብቷል? የቴዲ አፍሮ ህይወት በጣም ወደ ሀሳባችን ስለምንቀላለድ ነው። እንደ እውነት እኮ አዲስ በህፃን ልጅ ቂም አይያዝም። ወደ ሀሳባችን ወደ ስድድብም እንዳንሄድ ቆይ ጁንታ ምን አለ መሰለህ፣ ቀጥል፣ ተናገር አንተ። ቀጥል። ችግር የለውም። እኔ በቴዲ አፍሮ ሀሳብ እስማማለሁ። ሆንሽ ምንም
የተለየ ሀሳብ የለኝም። የኢትዮጵያ ሕዝብ እውነት ለሀቅ የሚቆም ከሆነ ትናንትና የስርዓት ለውጥ ሲያመጣ እውነት ስርዓቱን ተቃውሞ አይደል ያወረደው? ዛሬም እስቲ እንየው መርጦ አልቃሽ ካልሆነ ግን እኔ ተደብቆ ማልቀስና ፊት ለፊት ለአዲስ አበባ ልጅ ነኝ ኢትዮጵያዊ ነኝ እያልክ የዘመርክ ቤዝ የማይመታ ነገር ስትሰራ ካየሁ እኔ ነው የሚቃወም። ቀድሜ ገብቷል። ትክክል አይደለህማ። እኔ ማታለል አትችልም። እዛ ተወልጄ ባደግኩበት አካባቢ ላይ ትናንትና የሆነ ነገር ምልክት አይቻለሁ። ያ ምልክት እውነት ማለት ስለ እውነት የምናወራ ከሆነ ማንፎጋገር ከሆነ የተዋወቅን ብንሸዋወድ ይሻላል። አሁን ውጤት የሚያመጣው ከነበረው ኃጢአታችን ተነጻስተን እውነት የኢትዮጵያ ሕዝብ የተበደለ ከሆነ አሁን ትናንት የስርዓተ ለውጥ ሲያመጣ እነዛ የመሩት ሰዎች የአስተሳሰብ ችግር ስላለባቸው እንጂ የተቃወማቸው ከሆነ አካባቢ ስለመጡ አይደለም የተቃወምኳቸው የሚለውን ነገር እኔ ማረጋግጠው በተግባር ነው። አንደኛው ቴዲን በተግባር ስላየሁት ነው። እኔ እንደማንኛውም ትግራዋይ ማልቃወሙ። ለምን ትናንት የሆነን ስርዓት ሲቃወም ነበር፣ ዛሬም ይሄንን ስርዓት እየተቃወመ። ስለዚህ ይሄ ልጅ መርጦ አልቃሽ አይደለም። ህዝቡም ደግሞ መርጦ አልቃሽ ካልሆነ ከዚህ ልጅ ጎን ሆኖ ይሄንን ስርዓት ነቅሎ ከጣለው ትክክለኛ መንግስት ነው ብዬ አምናለሁ። የነ ወይዘሮ ቤቴሌም እነ ጃላዲስ ወንድማችን አትሊስት ጃላዲስ የቅድማ ሀሳቡን የምገዛው ሊል የፈለገው የገጠር ልጅ ሲል እናቱም ከገጠር ነው የመጣችው። እሱን ረስቶት አይደለም። ግን እነ ወይዘሮ ቤቴሌም ቶሎ ኮሌክሽን ናቸው፣ አይረዳቸውም። ወደ ድሮ ዘመን ነው የሚወስዱና ወያኔ፣ ህወሓት፣ ትግራይ እንደዚህ ያለኝ እኛ እንደዚህ ሁላችንም ተበዳለናል። አንተ ቤት እኮ ነግሬሃለሁ። እኔ ማልቀበለው ነገር ሁላችን አራሚት አርጊ አንቺ ዝም ብዬ ሰሞሽ አይደል እንዴ? ሆነሽ ነው እኔ እኮ ትግስት ነው የሰሞሽ እንዴ? ስታቀረሽው አልነበር እንዴ? ይቅርታ አድርጉልኝ። እኔ ቁም ነገር የሚያወሩ መስሎኝ ነው። እነሱ ፐርሰናል ኬዝ ነው ያላቸው። ስለ ቴዲ